30 ዓመት ሙሉ ባልና ሚስት ተጣልተው ያውቁ፣ ልጆቻቸውን ጋር ተጣልተው ያውቁ፣ በመካከላቸው ሰላም ነው። በቃ 30 ዓመት ሙሉ እንዴ መላኢካ ናችሁ እንዴ ተብለው ተጠየቁ ማለት ነው። አባትየው ነው ይሄን እየተናገረ የሰማሁት አሁንና እንዴት ነው 30 ዓመት ሙሉ ምንም አይነት ግጭት ሳይኖር? ይሄ መንጥቅ ያኔ ትክክል አይደለም ሊሆንም አይችልም ብሎ ሲናገሩ ነው። በፍጹም እንደዛ ሳይሆን እኛ መላኢካ ስለሆነ ሳይሆን ያላህ መልእክተኛ አለይሂ ሰላቱ ሰላም ንግግር ካገባሁ ጀምሬ ስለምፈጽም ነው። ያንን ነገር ስለማድረግ እስካሁን ድረስ በልጆችና በኔ መካከል ምንም አይነት ኺላፍ ምንም አይነት ጸብ ተፈጥሮ አያውቅም ማለት ምንድነው መሰላችሁ? እሱ የመጀመሪያው قال رسول الله صلى الله عليه وسلم ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسون بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عندهم ملون حديث ሁሌ ተገብረዋለሁ ከልጆች ጋር ከሚስቴ ጋር ሁሌ ተገብረዋለሁ። አንድ መጅልስ እንቀመጣለን ጋዋ ቢያንስ 5 ደቂቃ 10 ደቂቃ እንኳን ብትሆን አላደረግንም ከተባለ 5 ደቂቃ እና 10 ደቂቃ ይሄን እንፈጽማለን። በመካከላችን አንድ ተናንቀጽ እናነሳለን። ከዛ በኋላ በሷ እንማማራለን። ለምሳሌ እኔ የተማርኳትን የተረዳሁትን ነገር እናገራለሁ። ሚስቴ የተረዳችውን ነገር ትናገራለች። እንደዚሁም ደግሞ ልጆች የተረዱትን ነገር ይናገራሉ። ከዛ በኋላ በዚህ እንማማርና እንዘጋዋለን። ከዛ በኋላ ሌላውን ሁኔታችን እንቀጥላለን። ገብቶሻል? ከዛ በዚህ ሁኔታ 30 ዓመት አቋርጠነው አናውቅም ማለት ይሄ የህይወታችን አንዱ ልምድ ነው፣ መሰረት ነው አለ። ሁለተኛው ደግሞ በየቀኑ ሱረቱል በቀራ ከቤታችን ሳንቀራ አድረን አናውቅም። ሁሌ ወይ ልጆቼ ይቀራሉ ወይ እኔ ይቀራሉ ወይ ሚስቴ ትቀራለች። እነዚህን ነገራቶች እናደርጋለን። ምክንያቱም ያላህ መልእክተኛ አለይሂ ሰላቱ ሰላም ላ ተጀዓሉ ቡዩተኩም መቃቢር ብለዋል። ያኒ ቤታቸውን መቃብር አታድርጉትኝ። እነ ሸይጣነ የንፊሩ من البيت الذي تقرأ فيه سورة البقرة سورة البقرة مقربة بوتا شيطان يششوانا له እንግዲህ ሸይጣን በመካከላቸው ካልገባ ነፍስያቸውን በዚህ መልኩ ማሸነፍ ከቻሉ ምንም አይነት ችግር አይኖርም ማለት ነው። ገብታችኋል? ሱረቱል በቀራ ሁሌ በእኛ ቤት ይቀራናል። ገብታችኋል? ያላህ መልእክተኛ አለይሂ ሰላቱ ሰላም ስለ ሱረቱል በቀራ ብዙ ፈድልን ተናግረዋል አይደል? አንዱ ምንድነው ሸይጣን ከዛ ቤት ፍልክች እንዳይገባ ያደርገዋል። ሱረቱል በቀራ መቅራት ያላህ መልእክተኛ አለይሂ ሰላቱ ሰላም በሌላ አንቀጽ እቅራው ዘህራወይን ብለው የተቀሩት አለ ሱረቱል በቀራ ያኔ ሱረቱል አሊ ኢምራን ሱረቱል በቀራ የቀራሰው فانهما ተአቲያኒ يوم القيامه የትንሳኤ ቀን ይመጡና ከአንهما ያኔ غمامه ሁለት ወፍ ነው ራሱ እንደሚያማልዱን ተሐጃኒ አን صاحبهما ብለው ያላህ መልእክተኛ የተናገሩበት ሁኔታ አለ። የትንሳኤ ቀን እንደሚከራከሩለት ለዛ ለሚቀራው ሰው የራሱ እንደሚከራከርበት ለተናግረዋል። ሱረቱል በቀራ መቅራት የትንሳኤ ቀን ራሱ ያኒ አላህ Subhanahu Wa Ta'ala ፊት ቆመን እንትን ይሆነ መጠየቅን እንትን እንዳንል እንኳን የሚያደርግልን እንትን ይሄ ምንድነው ሸፋዓ የሚሆኑ ናቸው። ሱረቱል በቀራ መቅራት እና አያተል ኩርሲ መቅራት መንቀራ አያተል ኩርሲ ዱቡረ ኩሊ ሶላት ብለው የተናገሩት አለ አይደለ? مكتوبة لم يمنعه من دخول الجنة إلا أن يموت عند سو كلمة بستكر كسورة البقرة عنده أنقص آيات الكرسي نكون عند سو كقرة مالتنا بسنا بموت مكاكل من يلم بقى بموت بتشاني يلو موت بتشان عند سو يموت عن جنة يجبان قبل شو هلا كسورة البقرة واستكمل تكرر من قرأ على آيتين من آخر سورة البقرة دقمه في الليل في ليلة كفاته على الله ملتين عليه الصلاة والسلام ከሌሊት እኮ ሱረቱል በቀራ የመጨረሻውን የሱረቱል በቀራ አመነ ረሱል የሚለውን ከቀራ አንድ ሰው በቃቸው አሉ ያላህ መልእክተኛ። ሱረቱል በቀራ ውስጥ ራሱ ያለው ነገር ያላህ መልእክተኛ በሌላም ሐዲስ እኮ ሰሂህ ሙስሊም ላይ اقرأوا ሱረቱል በቀራ فإن أخذها بركة وتركها حسرة። አንድ ሰው ሱረቱል በቀራን ከቀራ በረካ ነው፣ የተዋሰው ደግሞ ከስሯል። እንደዚሁም ደግሞ ولا تستعبها እንደዛ የሚል ሐዲስ አለ البطلة እንትን ይሄ ሲህር ጠንቋዮች እንኳን ራሱ ሱረቱል በቀራ ለሚቀራሰው ምንም ማድረግ አይችሉም። 30 እንትን ቢሆኑ ራሱ ይሄ ጠንቋይነን እንትንን ምንድነው ምናምን ብሎ 30 ሸያጢን ቢያግዛቸው እንኳን ራሱ ሱረቱል በቀራ በሚቀራሰው ምንም አይነት ችግር አያመጡም ማለት ነው። ገብቷችኋል? እና ይሄ ቤትም ተሐፍዞ የቆየው በሱረቱል በቀራ ቤታችሁ ሁሌ በመቀራቱ እንደዚሁም ደግሞ
ሁሌ አንዳንድ አንቀጽ የተዳረሱነ በይነሁም በተባለው መላኢካዎች ይከቧቸዋል። አላህ ሱብሓነሁ ወተዓላ ከእነሱ ዘንድ ያወሳቸዋል። እንደዚህም ደግሞ ረሕማ የአላህ ሱብሓነሁ ወተዓላ እዝነት ይወርድባቸዋል ስለተባለ ይህንን ሁሌ በቤት ያደርጋለሁ 30 ዓመት ሙሉ ከሚስቴ ጋር ተጣልቼ አላውቅም በማለት ይናገራል ማለት ነው። እና ከዚህ ብዙ ትምህርቶችን እንወስዳለን ብዬ አስባለሁኝ። አላህ ይሐፍዘኩም። ሰላም አለይኩም።